እሺ እንደምን አላችሁ? የሚገርም ዜና ነው የማቀርብላችሁ። ስለ ኢራን በሚገባ አቀርብላችኋለሁ አሁን ስላለችበት ሁኔታ። ከዛ ደግሞ ቀጥዬ በቀጣዩ ቪዲዮ ማለት ነው ቅድም እንዳልኳችሁ ስለ ግርማ ሰይፉ በአሰብ ወደብ ላይ በኢትዮጵያ ፕሬስ ድርጅት ማለት ነው ላይ ያቀረበውን ሀሳብ ነው እዚህ ላይ የማጋራችሁ ማለት ነው። ማለት ተቃዋሚ የሚባለው ተቃዋሚ የሚለው ቃል ራሱ ከየት እንደተወለደ እና እንዴት አይነት የተንሻፈፈ ትርክት እንዳላቸው የተንሻፈፈ ማለት ከመቼ ጀምሮ ያን ሀሳብ ራሱ እንደያዙ ያ ደግሞ ምን ያህል በመንግስት ላይ ራሱ ተጽዕኖ ሊፈጥር እንደሚችል በደንብ እነግራቸዋለሁ። ስሜታዊ ሆኜ ዝም ብዬ የውስጤን ስሜት አይደለም፣ በትክክል ማስረጃ ላይ የተመሰረተ ነገር ነው ያመላቸው። እና ግርማ ሰይፉ በጣም አንጋፋ ከመሆኑ የተነሳ የቆየም ሰው 97 ላይ ነበር አልነበር የነበረ መሰለኝ። እና በደንብ ነው ስለ ኢራን አሁን ልንገራችሁ። በሶስተኛው ነው ያን ያልኳችሁን ማቀርብላችሁ። ኢራን አሁን እንዴት ነው ያለችው በምን ሁኔታ ነው የምትሉኝ ከሆነ እነዚህ ስቲልስ የሚባሉትን የጦር አውሮፕላኖች ማለት በራዳር እንኳን ማትለዩቸው የማይገቡ ማለት ነው፣ ልትመቷቸው የማትችሏቸው ኢራን ባላት ቴክኖሎጂ የማይመቱላት አውሮፕላኖች እንደፈለጉ ነው የሚመቷት። እንደፈለጉ ይህንን ፎቅ እንምታው ያንን እንምታው ብሎ ይመታሉ። በቃ ምንም የሚከለክላቸው ነገር የለም። እውነት ለመናገር በአሁኑ ሰዓት ሊመቷት የማይችሉት አሁን ባሉበት ሁኔታ ይሄኛ የምናውቀው በቃ በራዳርም የምትለዩቸው በአይናችንም ይሄ ለምሳሌ በጣም ሽው ምናምን ብለው በቃ በዚህ በአይናችን የምናያቸውን በራዳርም የምንለያቸውን በዛ ቴክኖሎጂ የሚለዩት መምታት ትችላለች። ከራሻም ጋር ተባብራት ራሻ ለዛ የሚሆን ድጋፍም እያደረገችላት ስለሆነ አሁን ባለው ሁኔታ ማለት ነው። እና ምኗ ተረፈ ትሉኝ ይሆናል። አሁን ኢራን የተረፈችውና ያለችው መሬት ላይ ባሉ በየመጋዘኑ በየፎቁ በተጠራቀመ ነገር አይደለም። በዛ ላይ በተጠራቀመ ነገር ሳይሆን ከመሬት በታች ባሉ ከተሞቿ ናቸው እነዛ ሁሉ የጦር መሳሪያዎች ምኖች ተቀምጠው ያሉት ማለት ነው። የምተኩሳቸው ምን የምትላቸው ከመሬት በላይ ባለ ሀብቷ ለምሳሌ የነዳጅ እንትኗ ቢመታ መርከቦቿ ቢመቱ ምን ቢመቱ ምንድን ነው ማድረግ የምችለው የሚለው አጸፋ መመለስ ነው። ይህን ያህል መታችሁኛል እኔም እመታለሁ፣ እንዲህ አድርጋችሁኛል እኔም አድርጋለሁ የሚል ያጸፋ ማለት አይንን በአይን ጥርስን በጥርስ አይነት ካልሆነ በስተቀር መከላከል አይችልም አሁን ባለው ሁኔታ ማለት ነው። የራሻ ድጋፍ ምንድን ነው የሚለው ነው ጥያቄው። ኢራን እነዚህን እሷ ያሏትን ሀብቶች ለምሳሌ ነዳጅ ሊሆን ይችላል፣ የተለያዩ ፋብሪካዎች ሊሆን ይችላሉ። ሁሉ ነገር ታች ከመሬት በታች አይሰራም፣ በጣም ሴንሲቲቭ የሆኑ ነገሮች ካልሆነ በስተቀር። አሁን ሆስፒታሎቹ ሁሉ መተውባታል። እንደምታውቁት ሆስፒታሎቹ ባለፈው እንደነገርኳቸው ሊመቱ የሚችሉ ባለስልጣን ፈልገው ነው። ትምህርት ቤቶች ህጻናት እየተመቱ ነው። ብዙ አይነት ነገሮች ተመቷል። ለእነዚህ አጸፋ የምትሰጠው በሚሳኤሎቿ ነው። ሚሳኤሎቿስ እንዴት አድርጎ ይመታሉ? ታርጌታቸውን እንዴት መምታት ይችላሉ? አብዛኛው ይሄ ለምሳሌ እስራኤልን ታርጌት ብታደርግ፣ ሳውዲን ብታረግ፣ ባህሬንን ብታረግ፣ ምን ብታረግ እንዴት አድርጋ ነው መምታት የምችለው ለሚለው ለዚህ ሁሉ አሁን እየሰጠቻት ያለችው ማናት? የኢራን አይን ሆና እያገለገለች ያለችው ራሻ ናት። ራሻ ደግሞ ያ ኦልሞስት ከሞስኮ ነው ማለት ነው ያንን ነገር እንትን የምትለው ከሞስኮ ማለት ቀጥታ ከዛ ነው ማለት ሳይሆን መመሪያው ጣቢያው እዛ ነው። አሁን ኢራን ውስጥ ሆኖ አይደለም። ገብታችሁ ይሄንን ነገር ብታረጋግጡ እዚህ ኢራን ውስጥ ያለው ከራዳር ጋር የተያዙ ነገሮች በአብዛኛው ይሄ በየቱቦ በየምናምኑ በትከሻ ላይ የሚያዙ የመሳሰሉ ነገሮች ካልሆኑ በስተቀር ኦልሞስት እንዳይሰሩ አድርገውባቸዋል። ግን ይሄ በትከሻ በምን የሚያዘው በሙሉ ጠፍተዋል ማለት ግን አይደለም። በብዛት አሉ፣ ግን የተጎዱባቸው አካባቢዎች አሉ። አሁን ኢራን በሙሉ ኃይሏ በሙሉ አቅሟ እየሰራች ያለችው በራሻ ድጋፍ ነው። ይሄንን ማወቅ አለብን ማለት ነው። እና አሜሪካ እና እስራኤል ደግሞ በጣም የከበዳቸው በኢራን ጉዳይ አንደርግራውንድ ያለውን ከተሞቿን ማግኘት አልቻሉም፣ መምታት አልቻሉም። በጣም ጥልቅ ናቸው እነሱ ያላቸው F-35ም ቤቱ ቦምበርም ምንም በሉ ምን ብቻ ወይ ባለፈው እንዳልኳቸው 10 ሜትር ወይ 20 ሜትር ወይ እንደዛ ካልሆነ በስተቀር ይሄ ባለፈው ፎርዶና ኢስፋን እነ ናታንዝ ላይ የጣሉት አይነት ሰርሳሪ ቦምብ ይሄን አይደላቸው። ማታ ኢስፋን ላይ ጥለዋል። ከዛ ውጪ በየቦታው እንደዛ አይነት ቦምብ እንጣል ቢሉ የሚያዋጣቸው አይሆንም፣ የላቸውም፣ ምርቱ የላቸውም። በቅርቡ ነው ቦይንግ እንዲሰራላቸው ትራምፕ የጠየቁት ማለት ነው። አሁን በዚህ አይነት ሁኔታ ነው ያሉት ማለት ነው። ኢራን ምን ሊያጋጥማት ይችላል አሁን እንዲህ ከሆነ ከተባለ በቴክኖሎጂ ተበልጣለች ማለት ነው። በአጭር ቋንቋ በቴክኖሎጂ ማለት በቃ F-35ን የምትከላከልበት የላትም፣ ቢቱ ቦምበሮችን የምትከላከልበት የላትም። መከላከል የምትችለው መርከቦቹን የጦር መርከቦቹን መምታት ትችላለች በየትኛውም ርቀት ላይ። ያንን የት ነው መርከቦቹ ያሉት? ምን ያህል ርቀት ላይ ነው ያሉት? ምንድን ነው ጃም ይደረጋሉ ወይ ምን ይላሉ የሚለው እነዚህን ሁሉ ሂሳቦች እነዚህን ሁሉ ስራዎች የምትሰራላት ወይም እያገዘቻት ያለችው ማናት? ራሻ ናት። አሁን ኢራን ከባዱ የራስ ምታት የሆነው ምንድነው? ይሄ በአይን የማይታዩ እንትኖች ናቸው።
የራዳር ቴክኖሎጂ ራሱ የነሱ በአንዴ ነው የእሷን እንትን ብላይንድ እያደረገባት እያጠፋባት ያለው ማለት ነው። ሌላው የምነግራቸው ታዲያ ምን ልትሆን ነው፣ እንዴት ነው ራሷን የምትከላከለው ለሚለው ነገር ግራውንድ ኦፕሬሽን የሚባለው ነገር ኤግዚስት አያደርግም። ግራውንድ ኦፕሬሽን የሚባለው ነገር ሊኖር አይችልም። አንደኛ ሂዝቦላ መክቶ ይዟል። እስራኤል በቃ የሊባኖሱን አጣርቼ ጨርሼ ከዛ በኋላ አቀላቀላቸዋለሁ ነበር ያሰበችው ኢራቅ ድረስ ሄዳ ማለት ነው። ወይ ደግሞ ኢራቅ ውስጥ ያለው የአሜሪካ ጦር ወደ 2000 ጦር አለ። እሱ ኩርዶችን አስተባብሬ በኢራን የኩርዶች ግዛት ላይ ኦፕሬሽን እጀምራለሁ፣ እነሱን ሽፋን አድርጌ ልዩ ኃይል አስገባለሁ ብሎ ነበር። ኢራቆች ያንን እንዲሆን አላደረጉም። እንደውም ኢራቆች ወደ ጆርዳን ሁሉ እየገቡ ነው። ጆርዳን ላይ ሌላ ራሱ የቻለ የኢራን ፕሮክሲ እንትን እየተፈጠረ ነው፣ እንደ ሂዝቦላ አይነት ማለት ነው። የጆርዳን ወንድማማቾች የሚባሉ ልክ የሱዳን ወንድማማቾች እንደሚባል ማለት ያ ደግሞ ከዌስት ባንክ ጋር ሊገናኝ የሚችል ነው ማለት ነው። እና ሌላ ደግሞ የምነግራችሁ ምንድን ነው፣ ሌላ ምን ሊፈጠር ይችላል ብላችሁ ብጠይቁኝ ዴልታ ፎርስ የሚባለው ነገር በአየር ኃይል በባህር ኃይል ታጅቦ ሊገባ ይችላል። ምክንያቱም በዛ ቴክኖሎጂ ሊቋቋሙት አይችሉም ኢራኖች አሁን ባለበት ሁኔታ በየትኛው ቴክኖሎጂ ነው የሚቋቋሙት? እዚህ ጋር ሊታደጋቸው የሚችለው ዘ ኦንሊ ቲንግ ምንድን ነው? ራሻ ናት። ሀርሙዝን ሄጄ ይዛለሁ ብትል አሜሪካ ቀደም እንዳልኳችሁ ልትከላከል የምችለው ራሻ ናት። ኢንፎርሜሽን በመስጠት እዚህ ጋር ነው እየመጡ ነው ምን በማለት ማለት ነው። ሚሳኤሉ አላት፣ መሳሪያ አላት፣ ግን በሳተላይት በኩል በቂ ድጋፍ በመስጠት ልትረዳት የምችለው ራሻ ናት ማለት ነው። ያለው ሁኔታ ይሄ ነው እና የራሻ ከኢራን ጋር መሆን ኢራንን አሸናፊ ያደርጋል። አሁን ኢራን ለብቻ ሆና የምትወጣው ነገር አይደለም አሁን ያለበት ሁኔታ ማለት ነው። ባዮ ላይ ሊንክ ያለ ሰብስክራይብ አድርጉኝ። ኢማፕ 11 ብላችሁም ፈልጉና ሰብስክራይብ አድርጉኝ።